ዛሬ እንግዲህ ከባለፈው ሳምንት የቀጠለውን የምጥ ህመምን በመልኩ መቀነስ እንችላለን የሚለው ሐሳብ ላይ ቀጣዩን ክፍል እነጋገራለን ማለት ነው። እዚህ ባለፈው እንደጠቆም እንዳደረኳችሁ አስጨናቂ ሁኔታዎችን ወይንም ምጥ ላይ የማተኮር ሁኔታዎችን በመቀነስ እንዴት ከፍተኛ የሆነ የምጥ ህመም መቀነስ እንችላለን የሚለው ሐሳብ ላይ እነጋገራለን ማለት ነው። ስለዚህ ህመምን በሁለት አይነት መንገድ ልንቀንስ እንችላለን። አንደኛው አካላዊ በሆነ መልኩ ሐሳብን ወይንም ምጥ ላይ ያለንን ትኩረት በመቀነስ ከፍተኛ የሆነውን የምጥ ህመም እንዲቀንስ ማድረግ እንችላለን ማለት ነው። ምንድነው የምናደርገው? አበባ ስፍራዎችን መጎብኘት ሊሆን ይችላል። አንዳንድ ጊዜ የምጣችን ደረጃ ወደ ሁለተኛ ወይንም ፈጠን ወዳላለ የምጥ ደረጃ ላይ ከሆነ ወክ ማድረግ ይመከራል ማለት ነው። ወደ ከተማ ወጣ ብሎ እዛው አካባቢያችን ላይ ሆነን ወክ ማድረግ ይመከራል። ከዛ ውጭ አበባ ስፍራዎችን መጎብኘት ሊኖርብን ይችላል። ወይ ቤት ውስጥ ሆነ አንዳንድ ጊዜ ትኩረታችንን ከምጡ ትኩረት ወደ ሌላ ትኩረት በመበታተን ልብስ መተኮስ ሊሆን ይችላል፣ ልብስ ማጣጠፊዎች ሊሆን ይችላል። እነዚህ ነገሮች በማድረግ ህመማችን እንዲቀንስ ማድረግ እንችላለን ማለት ነው። ሁለተኛው ዘዴ አእምሮአዊ በሆነ ዘዴ ትኩረታችንን ሐሳባችንን የመበታተን ዘዴ ነው። እሱም ፊልም ማየት ሊሆን ይችላል፣ ማውራት ከጓደኞቻችን ጋር ሊሆን ይችላል፣ ፊልም ማየት ሊሆን ይችላል፣ የቲቪ ፕሮግራሞችን መመልከት ሊሆን ይችላል። ወይንም ደግሞ ሙዚቃ ካለ ሙዚቃ በመስማት ትኩረታችን እንዲበተን ማድረግና የምጡ ላይ ሳናተኩር ከቀረን ደግሞ የምጥ ህመማችን እንዲቀንስ እናደርጋለን ማለት ነው። አንዳንድ አእምሮአዊ ቴክኒኮች ከበድ ያሉ ቢሆንም እነዚህ ነገሮች ግን በተቻለ መጠን ብናደርግ ህመምን ሊቀንሱልን ይችላሉ። በተጨማሪ ከቁጥሮችን ወደኋላ ከመቶ ጀምረን ሊሆን ይችላል ወደኋላ እስከ 1 ድረስ መቁጠር፣ ግድግዳችን ላይ ያሉ ወለሎችን መቁጠር ሊሆን ይችላል፣ ወይ የስራ ቦታችንን በማሰብ ሊሆን ይችላል፣ ወይ የጎበኘናቸው ቦታዎች ካሉ እነዛን ቦታዎች በማሰብ ትኩረታችን ወደዛ እንዲበተን በማድረግ የምጥ ህመምን መቀነስ እንችላለን ማለት ነው። አንዳንዴ ደግሞ ስዕሎች ላይ ማተኮር፣ አበባ ነገር ካለ እዛ ላይ አተኩረን ትኩረታችን ወደዛ እንዲሳብ ማድረግ እንዳልነው ሊቀንስልን እንዲችል ያደርግልናል። ከዛ ውጭ በተጨማሪ ምጥን እንደ መጫን ሲመጣ ኖርማል ተፈጥሯዊ እንደሆነና በህመም እየጨመረ በመጣ ቁጥር ማህፀናችን ከፍቶ ልጃችን እንድንወልድ በማሰብ ችላለሁ አደርገዋለሁ የሚለውን ነገር ለአእምሯችን በመንገር የምጥ ህመም መቀነስ እንችላለን። ይህ ጠቃሚ የጤና መረጃ ለሁሉም ነፍሰ ጡር እህቶቻችን ሼር አድርጉ። ቪዲዮን ላይክ በማድረግና አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ።